ሰላም ሰላም እንዴት ቆያችሁን? ውድ የቻናላችን ቤተሰቦች ፈታ ግሎባል አዳዲስ መረጃዎችን ከመላው ዓለም የምታደምጡበት ቻናላችን ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ አዳዲስ ወቅታዊ መረጃዎችን ታገኛላችሁ። ከመላው ዓለም ያልተነገሩ ደግሞ መረጃዎችን በትንታኔ ወደ እናንተ እናቀርባለን። ባሳለፍነው ሳምንት ወደ እናንተ ያደረስነው አንድ ዜና እንደነበር ይታወሳል። የጊኒ ቢሳው ፕሬዝዳንት እንግዲህ የመፈንቅለ መንግስት ሙከራ እንደተደረገባቸውና ከዛም ባለፈ ከመፈንቅለ መንግስቱ ማግስት እንግዲህ ወደ ሴኔጋል እንደተሰደዱ መገናኛ ብዙሃን በስፋት ዘግበውት ነበር። አሁን ደግሞ የወጡ አዳዲስ መረጃዎች እንደሚያመላክቱት ከሆነ ፕሬዝዳንቱ ከሴኔጋል ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንደገቡ ነው መረጃዎች የሚያመላክቱት። የቤተሰብ አባላቶቻቸውን የቅርብ አጋሮቻቸውን በመያዝ ነው ፕሬዝዳንት ኢምቦሎ ወደ ኮንጎ እንደተጓዙ መገናኛ ብዙሃን የዘገቡት። ውድ ተከታታዮቻችን ዛሬ እንግዲህ ልንነግራችሁ የፈለግነው አንድ መረጃ ወደ መካከለኛው ምስራቅ ይወስደናል። ከትኩሳት ያልተላቀቀችው መካከለኛው ምስራቅ ሁልጊዜም አዳዲስ ነገሮች የሚሰሙባት ቀጠና እንደሆነች ይታወቃል። ላለፉት 2 ዓመታትና ከዚያም በላይ በከፍተኛ የሆነ ጦርነት ውስጥ ያሳለፈችው ቀጠና በተለይ መገናኛ ብዙሃን ሁልጊዜም አዳዲስ ነገሮች የሚያገኙባትና ከዛም ባለፈ ደግሞ የፖለቲካው ትኩሳትም ሆነ የፖለቲካው ቀውስ ከፍ እያለ የመጣባት ቀጠና እንደሆነች ይታወቃል። በመካከለኛው ምስራቅ በርካታ አዳዲስ ነገሮች ይከሰታሉ። ላለፉት 2 ዓመታትና ከዚያ በላይ ግን የእስራኤል ሐማስ ጦርነት ከፍተኛ የሆነ የመገናኛ ብዙሃንን ትኩረት ስቦ የቆየ ጉዳይ እንደሆነ ይታወቃል። በሁለቱ ሀገራት መካከል ጦርነት ዛሬ የጀመረ ሳይሆን እንግዲህ ታሪካቸው እንደሚነግረን በጣም ከበርካታ ዓመታት በፊት የጀመረ እንደሆነ ይታወቃል። ዛሬ ወደ መካከለኛው ምስራቅ የሚወስደን አዲስ መረጃ ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ መጠየቅ ይገኝበታል። ብዙዎች ይህንን ዜና ሲመለከቱ ምናልባትም ላለፉት 2 ዓመታትና ከዚያ በላይ ለነበረው ጦርነት ይቅርታ ጠይቀዋል ብለው ሊያስቡ ይችላሉ። ነገሩ ግን እንዲህ አይደለም። ጠቅላይ ሚኒስትሩ ይቅርታ ያስጠየቃቸው ከጦርነቱ መቀስቀስ በፊት በሀገሪቱ ሊጠየቁበት የነበረው የሙስና ወንጀል ቅሌትን የተመለከተ ነው። ከዛም በፊት ግን ምናልባት ባለም አቀፉ የወንጀለኞች ፍርድ ቤት ወይም ICC በሚባለውም እንዲጠየቁ የሳውዝ አፍሪካ መንግስት ተደጋጋሚ ክስ ማቅረቡም ይታወቃል። በICC መጠየቅ አለባቸው። በጋዛ የፈጸሙት የጦር ወንጀል እንደ ቀልድ ችላ ተብሎ ሊታለፍ የማይገባው ነው የሚል መልእክትን ወይም ደግሞ ሀሳብን ይዞ በመምጣት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ በተደጋጋሚ በICC ወይም ባለም አቀፉ ወንጀለኞች ፍርድ ቤት እንደከሰሷቸው ይታወቃል። ይሁንና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ከዚህ በፊት ለነበረባቸው የሙስና ወንጀል ነው እንግዲህ ይቅርታቸውን በይፋ ያስቀመጡት። ይቅርታቸውንም ደግሞ በደብዳቤ እንደጠየቁ ነው መረጃዎች የሚያመለክቱት። በደብዳቤ የጠየቁትም ለሀገሪቱ ፕሬዝዳንት ኢስሐቅ ሄርዞግ መሆኑን ሮይተርስን ጨምሮ ሌሎች የመገናኛ ብዙሃን በስፋት የዘገቡት ጉዳይ ሆኗል። ለመሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ ሊያስጠይቃቸው የደረሰው ወንጀል ምንድነው ብሎ ለጠየቀ ሰው በተለይ በእስራኤል ታሪክ ውስጥ በረጅም ዓመታት በስልጣን ወይም ደግሞ በጠቅላይ ሚኒስትርነት ያገለገሉት ኔታንያሁ ከጉቦና ከሙስና ወንጀል ጋር ተያይዞ ነው በተደጋጋሚ ስማቸው ሲነሳ የነበረው። በርካታ ተንታኞች እንዲያውም የእስራኤል ሐማስ ጦርነት ፍላጎቱም ምንጩም ጠቅላይ ሚኒስትሩ ናቸው የሚሉ እንድምታዎችና ሐሳቦችን ያራምዳሉ። ለዚህ ደግሞ እንደ አብነት ወይም እንደ ምሳሌ የሚያነሱት ይህንን የሙስና ወንጀል ለመሸፋፈን ከዚህ ቀደም እንግዲህ ምንም ትናንሽ ነገሮች የማያልፉት ሞሳድ እንደ ቀልድ ኦክቶበር 7 ላይ ሐማስ ፈጽሞታል በተባለው ጥቃት ላይ በቸልተኝነት እንዳለፈውና ያ ሁሉ ረብሻና ችግር እንዲፈጠር በቸልተኝነት አልፎ ከዚያም ደግሞ እስራኤል እንዳሻት ንጹሃንን እንድትጨፈጭፍ ሆኗል ሲሉ የሙግት ቃላቸውን ያቀርባሉ። በሌላ በኩል ደግሞ ሌሎች ሐማስ መፈጸሙን ማመኑንና በጉዳዩ ላይ ደግሞ ሙሉ ለሙሉ ኃላፊነት መውሰዱን
እንደ ምላሽ በማንሳትም ይህ ጉዳይ ተቀባይነት የለውም የሚሉ ሀሳቦችንም ያራምዳሉ። ለማንኛውም ላለፉት 2 ዓመታት በአካባቢው ሲደረግ የነበረው ጦርነት በአንጻሩ አሁን ላይ ረገብ ማለቱ ይታወቃል። ለዚህ ደግሞ ምክንያቱ አሜሪካ፣ ግብጽ እንዲሁም ደግሞ ካታርና ሳውዲ አረቢያ ሲመሩት የነበረው የድርድር መድረክ ነው። ያንን ተከትሎ እንግዲህ በጊዜያዊነት የተኩስ አቁም ስምምነት ላይ ቢደረስም አሁንም በርካቶች ህይወታቸውን እያጡና ንጹሃንን እስራኤል መጨፍጨፏን እንደቀጠለችበት መገናኛ ብዙሃን አሳውቋል። የሆነ ሆኖ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ አስፈላጊ ጉዳይ ነው ሲሉ ነው አሁን ደግሞ የመጡት። ከዚህ ቀደም ሙሉ ለሙሉ ይህንን ወንጀል እንዳልፈጸሙ በተደጋጋሚ ሲያስተባብሉ የቆዩት ኔታንያሁ አሁን ግን ጉዳዩን ፈጽመውት ይሁን አይፈጽሙት በይፋ ባይናገሩ ለሆነ ሁሉ ላለፈው ሁሉ ይቅርታ ሊደረግልኝ ይገባል ሲሉ በደብዳቤ ለፕሬዝዳንቱ ጠይቀዋል። እንግዲህ ይህንን ለዓመታት የቆየውን የሙስና ክስ ሊቆምልኝ ይገባል፣ ምክንያቱም ይቅርታ ለህዝባችንም ለሁላችንም አስፈላጊ ጉዳይ በመሆኑ ነው ሲሉ የተማጽኖ ደብዳቤያቸውን ማስገባታቸውንና በዚህም በርካቶች እንደተገረሙ የመገናኛ ብዙሃን ዘግበውታል። ጠቅላይ ሚኒስትሩ በደብዳቤያቸው በተለይ ይቅርታ ለሀገራችን ጥሩ የሚመኝ ሁሉ ሊደግፈው የሚገባ ሀሳብ ነው፣ ይቅርታ መደራረግ ይኖርብናል ሲሉ ሀሳባቸውን አስፍረዋል። ከዚያም እንግዲህ በሳምንት 3 ጊዜ እንዲያጥሩ ጠይቄያለሁ በማለትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማንኛውም ዜጋ ላይ ቢደርስ በይቅርታ ሊታለፍ ይገባል፣ እኔም በሀገሬ ይህንን የሰራሁትን ወንጀል ተከትሎ ይቅርታ ሊደረግልኝ ይገባል የሚል ሀሳብ አንስተዋል። የፕሬዝዳንት ሄርዞግ ጽሕፈት ቤት በበኩሉ የሙስና ክሱ በይቅርታ እንዲቋረጥ የሚጠይቀውን የኔታንያሁን ደብዳቤ መቀበሉን አሳውቋል። ነገር ግን የተሰጠው ምላሽ እስካሁን ለመገናኛ ብዙሃን ይፋ አልሆነም። ብዙዎችን ያነጋገረው አልበገርም አልሸነፍም በማለት የሚታወቁት ኔታንያሁ በተለይም ላለፉት 2 ዓመታት ሲካሄድ የነበረውን ጦርነት አስመልክቶ እስራኤላውያንን ጨምሮ በመላው ዓለም የተለያዩ ሰልፎችና ተኩስ አቁም እንዲደረስ ውትወታዎች ሲደረጉ ቆይተዋል። እሳቸው ግን ለማንም ድምጽ አልረበሽም በማለት እንግዲህ ለ2 ዓመታት እና ከዚያም በላይ በርካታ ሴቶችና ህፃናቶች ላይ እርምጃ ሲወስዱ ቆይተዋል። አሁን ግን የኔ የሙስና ወንጀል በይቅርታ ሊታለፍብኝ ይገባል የሚል ሀሳብ ይዘው ነው ወደ ፕሬዝዳንት ጽሕፈት ቤት ደብዳቤያቸውን ያስገቡት ማለት ነው። እንግዲህ ኔታንያሁ ፓርቲያቸው ሊኩዊድ ፓርቲ ባወጣው አጭር ቪዲዮ ንግግር ላይም ከቆርጬ ለሀገሪቱ ፕሬዝዳንት የምረጥ ጥያቄ ልከዋል የሚል ሀሳብ አቅርበዋል። ለሀገራችንም ለዓለማችንም ሰላም የሚመኙ ሁሉ ይቅርታዬን ሊደግፉት ይገባልን ብለዋል። አከራካሪ ሀሳብን ያነሱት ጠቅላይ ሚኒስትሩ ለማንኛውም እኛ በመረጃ ሰዓታችን ለእናንተ አደረስንላችሁ፣ ምናልባት ሀገሪቱ ይቅርታቸውን ተቀብላ ይቅርታ ትላችሁ ይሆን ወይንስ ደግሞ በተከሰሱበት ወንጀል ፍርደኛ ተብለው ወደ ፍርድ ቤት ይወርዳሉ? በቀጣይ የምንመለከተው ይሆናል። ቸርን ሰንብት።